አረ በህግ አምላክ ልገዝ እንዴ? አረ ለአምስት አረ ቤቲ አራት ዙር እንሂድበት። አረ ይበቃል። አረ ይበቃል። አረ ቤዛ ይበቃናል። አንተ ድጋሜ የምትጮህ ከሆነ እንደግመሃለን። ምን አያሌው ደመቀ ሙቶ የለ እንዴ? ለምንድን ነው ለቅሶ የማትሄደው? ሳይጠራኝ ነው እንዴ? ሳይጠራኝ ዛሬ ባስ ውስጥ ቁጭ ብዬ ያለው አንዱ መጣና ይቅርታ አንድ ላስቸግረ ሚስቴ እርጉዝ ናት አለኝ። ከዛ አረ ችግር የለም ብዬ ቦታ ለቀቁለት። ከዛ ራሱ ተቀመጠ። እንዴ ሚስትስ ስለ እሷ ቤት ናት አለኝ። You and me, right now, we're having it out. Let's go. Come on. Come on. አመጣለች አማች ብረት መዝጊያ የሚቦል እቺ ትንሿ መሸንቆሪያ ነች። ቱን ዋናው በሩ መዘጋቱ ነው። ትናንትና ራሴን አሞኛል ብዬ ፖስት ባረኩት ቪዲዮ መጀመሪያ ከሁሉም ቀድመህ ላይክ ያረክልኝ የሰፈራችን የሬሳ ሳጥንሻች ምን አስበህ ነው ላይክ ያረክልኝ? ይሞታል ብለህ ነው? እና ምን ልልህ ነው? ታሽሎኛል አልሞትኩም። ደመኝነቴን ፍጫለሁ። ላይክንም አንሳልኝ። በሞትም ካንተ አልገዛም። አርግዣለሁ አስረግዞኝ ጠፋ አለች ተጠርጣሪዎች። ማን ወስቲ እንደኔ ነው ጓደኛለሁ። ዛሬ ስልኬ ጠፍቶብኝ ጓደኛዬ ስልኬ እኮ ጠፋብኝ ስለው ቻርጀርን ስጠኝ አለኝ። ማን አይነት ጓደኛ ነው ይሄ? ይሄ የኢትዮጵያ ሕገ መንግስት ከፍቼ ሳነበው ምስታችሁን እንዳትመቱ ይላል። መጽሐፍ ቅዱስን ደግሞ ምስቶቻችሁን እንዳትመቱ፣ ቁርአንም ምስቶቻችሁን እንዳትመቱ ይላል። ምስቶች ደግሞ ወንድ ኮንክ ምታይ። ምን ማለት ነው ይሄ? በማለት ተሰቃየን እኮ